አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑላችኋለሁ። ነባሪዎች በላይ እከላችኋለሁ። ውድ የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት በምትሰሩበት ቦታ በመዳም ቤት በተለያየ ቦታ ካሜራ አለ ብላችሁ የምትጠራጠሩ ከሆነ በቀላሉ ካሜራ ያለበት ቦታ የሚያሳያችሁ አንድ አፕሊኬሽን ነው ይዤላችሁ የመጣሁት። 100% የሚሰራ አፕሊኬሽን ነው። እናንተ ሞክሩት ማለት ነው። ነገር ግን ያው ካሜራ ያለበት ቦታ ላይ ያንዳንዱ የሚያሳየው ነገር ለእናንተ ማሳየት አልችልም። ምክንያቱም አልሐምዱሊላህ ቤቴ ውስጥ ካሜራ የለም ማለት ነው። ግን አንዲት ጓደኛዬ ተጠቅማበት ነው ካሜራ ያገኘችው ማለት ነው። ለዛም ከክላሷ ውስጥ ነው ማለት ነው። እና እናንተም እንደዚህ አይነት ነገር ክላስ ውስጥ እንግዲህ ብዙ ነገር አለ እና አላህን የማይፈሩ ሰዎች አሉ ማለት ነው። ያ ስለሆነ እናንተም እንደዚህ አይነት የምትጠራጠሩ ከሆነ በዚህ አፕሊኬሽን አማካኝነት ካሜራ አለ ብላችሁ የምትጠራጠሩበት ቦታ ማወቅ ትችላላችሁ። ክላሳችሁ ውስጥ ከሆነ ደግሞ ያገኛችሁት አፕሊኬሽን ማስነሳት ካሜራውን ማስነሳት ትችላላችሁ። መብታችሁ ነው። መኝታ ቤታችሁ ካሜራ ማድረግ መብት የላቸውም ማለት ነው። እና ይሄን ይመስላልላችኋለሁ። አፑ በቀላሉ ፕሌስቶር ላይ ሄዳችሁ ነው የምታወርዱት። ፕሌስቶር ላይ እንገባለን። ያው እኔ ለእናንተ ለማሳየት ነው እንትን ያልኩት፣ ድሌት አደረኩት መልሼ ለእናንተ ለማሳየት አብረን እናወርደዋለን። እናንተ ይሄንን ሄዳችሁ ፕሌስቶር ላይ ይሄንን ሰርች ስታደርጉት ይወርድላችኋል ማለት ነው። ፕሌስቶር ላይ ገብታችሁ የሰርች ምልክቷን ነክታችሁ ሰርች ማድረግ ነው እና ትንሽ ደቂቃ እንጠብቀዋለን። ያው ኢንተርኔት ችግር ነው። እሺ አፑ በእንደዚህ መንገድ ወርደዋል። ከዛ ኦፕን እንለዋለን። እዚች ጋር ከወረደ በኋላ እዚህ ጋር እናካዋለን። ከዛ በኋላ ፍቃድ እንሰጠዋለን። እዚች ጋር በቀይ ያሰመርኩበት ቦታ። ከዛ በኋላ በእንደዚህ አይነት መንገድ ይመጣል። ያው ያስመርጠናል ማለት ነው። እኛ የምንነካው የመጀመሪያው ነው። ይሄንን ነው የምንነካው። ካሜራ ያለበት ቦታ ሄዳችሁ ይሄን ትነኩታላችሁ። ካሜራ አለ ብላችሁ የምትጠራጠሩት ቦታ ማለት ነው። ከዛ አንዴ ትነኩታላችሁ ማለት ነው። ይሄኛው አንዴ ትነኩታላችሁ። ከዛ በኋላ ፍቃድ እንፈቅድለታለን። የመጀመሪያውን እነካዋለን። ስነካው ራሱ ከዛ በእንደዚህ አይነት መንገድ አሁንም የመጨረሻ እንዳለች ይችን አንዴ እናከዋለን። እየፈለገ ነው ማለት ነው። ካሜራ ያለበት ቦታ እየፈለገ ነው። ያው እንደነገርኳችሁ እኔ ያለሁበት ቦታ ካሜራ የለም። ነገር ግን ካሜራ ያለበት ቦታ ምን አይነት ምልክት እንደሚሰጣችሁ ልንገራችሁ ማለት ነው። ካሜራ ያለበት ቦታ እኔ አሁን ካሜራ የለም ቤቴ ውስጥ። ካሜራ ያለበት ቦታ ቀይ ነው የሚሆነው። ቀይ ይሆናል ማለት ነው። ገብቷችኋል? ቀይ ይሆናል። በጣም ይጮዋል። ካሜራ ያለበት ቦታ ማለት ነው። እንደዚህ አረንጓዴ አይሆንም። ይሄኛው እየፈለገ እዚህ ጋር ከታች እየፈለገ ራሱ ይሞላል ማለት ነው። ገብቷችኋል? እየፈለገ ምናምን ማለት ነው። ካሜራ ያለበት ቦታ ማለት ነው። እና ካሜራ ካገኘ ምንድነው የሚሆነው? ቀይ ነው የሚሆነው። እንደዚህ አረንጓዴ አይሆንም ማለት ነው። ቀይ ነው የሚሆነው። ራሱ በቃ ካሜራ ያለበት ቦታ ራሱ ክብ ሆኖ እንደዚህ በትልቁ ሳይሆን ክብ ሆኖ ይመጣል። ከዛ የቀይ ምልክት ነው የሚያሳያችሁ። ጢጥ እያለ ይጮዋል ማለት ነው። ካሜራ ከሌለ ደግሞ እንደዚህ ሎርማን አረንጓዴ ነው የሚሆነው ማለት ነው። እንደዚህ በቀላሉ ካሜራ ያለበት ቦታ በዚህ አፕሊኬሽን አማካኝነት ማወቅ ትችላላችሁ ማለት ነው። እናንተ ካሜራ አለ ብላችሁ የምትጠራጠሩበት ቦታ ሄዳችሁ በዚህ አፕሊኬሽን እንደዚህ ትከፍቱለትና ትፈልጉታላችሁ ማለት ነው።
እሺ ጓደኞቼ ከጠቀማችሁ ቪዲዮውን ላይክ ሼር አድርጎላችኋለሁ። በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።